የሰው ልጅ ተወልዶ አድጎ ጎልምሶ በስተመጨረሻም አርጅቶ ወደማይቀረው የሞት መንገድ መጓዙ የህይወት ውደቱ ነው። ታዲያ እርጅና ሲመጣ እንደ ወጣትነት ዘመን መሮጥ መስራት ስለማይኖር ብቸኝነትና በኢኮኖሚ ማጣትም ይከሰታል። በዚህ ጊዜም ብዙን ሰው መፈለግ አብሮ የሚሆን የሚረዳን መሻትም ይመጣል። በተባበሩት መንግስታት ውሳኔ መሰረት በዓለም አቀፍ ደረጃ በየዓመቱ ኦክቶበር 1 የአረጋውያን ዕለት ሆኖ እንዲከበር ተወስኗል። በሀገራችንም ለ28ኛ ጊዜ በክልላችን ደግሞ ለ26ኛ ጊዜው ይህ በዓል በመከበር ላይ ይገኛል። የበዓሉ ዓላማ እንደ በዓሉ አዘጋጆች ከሆነ ለእነዚህ አረጋውያን ከብር በላይ ፍቅርና ክብር የሚሰጥበት ዕለት እንደሆነም አዘጋጆቹ ነግረውናል። የሐዋሳ ከተማ አስተዳደር ሰራተኛና ማህበራዊ መምሪያም ይህንኑ የአረጋውያን ቀን በዓልን ከቀስተ ዳመና የአረጋውያን ማህበር ጋር በመተባበር በልዩ ድምቀት በማክበር ላይ ይገኛል። አረጋውያን ገንዘብ ብቻውን መፍትሄ አይሆንም። ፍቅር ክብር ይገባቸዋል። ስንሰጥ ከሰጠን ፍቅርና ክብርን ጨምረን ነው መስጠት ያለብን። ፍቅርና ክብር እንዴት ይገለጻል? በመቅረብ በመጠየቅ በሩቅ ሳይሆን ፍቅርና ክብርን በሩቅ ልናደርግ አንችልም። ይሄ መስሪያ ቤት ይህንን የማስተማር ስንሰጥ በክብርና በፍቅር የምንሰጥበት ቅድም እንዳልኩት አቅም አለው ከተማው። እባካችሁ አስተባብሩን ነው። ከችግሩ ስፋትና ጥልቀት አንጻር በአንድ ተቋም ብቻ የሚሸፈን ምላሽ የሚሰጥ ባለመሆኑ ሁሉም ባለድርሻ አካላት በጋራ በቅንጅት ሊረባረብ ይገባል እያል ከተማ አስተዳደሩ ከዚህ ቀደም ሲያደርግ እንደነበረው ከዚህ በኋላ አቅም በፈቀደ መጠን ለአረጋውያን ሁለንተናዊ ድጋፍ እንደሚያደርግ እያረጋገጥኩ በድጋሚ እንኳን አደረሳችሁ እንኳን አደረሰን እያል በዓሉ በይፋ መከፈቱን አበስራለሁ። በሀገራችን ኢትዮጵያ የማዕከላዊ ስታቲስቲክስ መስሪያ ቤት በ1998 ይፋ ባደረገው መረጃ መሰረት 4.8% የሚሆኑ የህዝባችን ቁጥር አረጋውያን እንደሆነ ያመለክታል። የአረጋውያን ጉዳይ ትኩረት ማግኘት የቻለው በቁጥራቸው መብዛት ብቻ ሳይሆን ባሳለፉት ረጅም እድሜና ባካበቱት ልምድና እውቀት ለዓለም ስልጣኔና እድገት ወሳኝ መሰረት ስለሚሆኑም እንደሆነ ይነገራል። አረጋውያን በህይወታቸው ዘመን ያካበቱትን እውቀት፣ ልምድ፣ ተሞክሮ ለተተኪ ትውልድ በማጋራት በህብረተሰቡ ማህበራዊ አኗኗርና ስርዓት ቀጣይነት ባለው መንገድ እንዲገነባ ማህበራዊ እሴቶቹ ሳይከለሱና ሳይበረዙ የማስቀጠልና የማስተላለፍ ኃላፊነትና አደራ ከእያንዳንዱ አረጋዊ የሚጠበቅ ቁልፍ ተግባር ነው። በበዓሉ ላይ ከከተማው የተወጣጡ አረጋውያን የታደሙ ሲሆን አሉን ያሏቸውን ጥያቄና አስተያየቶቻቸውንም ለመድረኩ አቅርበው ምላሽንም አግኝተዋል። አረጋውያን ቀደም እኔ አንድ ልጆች እዛ እርዳታ ሰጥተናል በዚህ ቀበሌ ሲሉ ሰምቻለሁ። በአንድነት ሆኖ በአንድ አካል ሆኖ ለአሰራር እንዲመች ማድረጉ የተሻለ ይመስለኛል። ለዚህ ጉዳይ ደግሞ ሰራተኛና ማህበራዊ ጉዳይ በአዋጅ የተደገፈ ነገር አለው። እንደውም ዛሬ እኔ አንድ ጥሩ ነገር ያየሁት አለ። አረጋውያን ሁሉም እኮ አይደለም። አረጋውያን አቅምም ያለው አረጋውያን ይኖራል። ከኛ በታችም አሉ፣ ከዛ በታችም አሉ። እንዴት ይደረግ ብሎ 3 ቦታ ከፍሎ ማየት ነው። መንግስትም የሚያስብበት ከሆነ ብዙ አረጋውያኖች አይነ ስውር የደከሙ ቤት ያዋሉ አሉ። ለነኚህ ሰዎች ማዕከላዊነት ተፈጥሮ የተበታተነ ሳይሆን እኛ አሁን መበታተኑ ኮረና እንደ መስቀልና ሜሪጆን የተለያዩ ናቸው። ለምን ግን አረጋዊነታቸው አንድ ነው። በቅንጅት ቢሰሩ እችን ሐዋሳን በሙሉ በታሪክ ይሰራሉ። እኛ አቅም መፍጠር የሚችለው ማን ነው? አቅም መፍጠር ማአመራሩ ነው። ታመራሩ አቅም ተፈጠረ፣ ከስር ደግሞ ደጋፊ አለ። እኛ ለምሳሌ
የወር መዋጮ አለች የወር መዋጫችን ተሰብስባ አንድ ጉዳተኛ አንድ በሽተኛ ብሎ ላክም በተሰጠን ማሳከም አለብን ዝም ብለን ለራሳችን ብቻ አስቀምጠን ወይንም ወለድ እንዲወልድ ማድረግ አንፈልግም እኛ ከዚህ በኋላ የሚኖረን ምንድነው ሁለት ነገር ነው አንድ የሰማይ አንድ የምድር ነው በቃ ሌላ ነገር አያስፈልግም ስለዚህ ይሄን ነገር መከታተል ያለባችሁ ሰራተኛና ማህበራዊ ጉዳይ ብዙ አብሬ ሰራው ስላለ ብዙ ውስጡን ማቀው ስላለ ትክክለኛ እርምጃ ወስዳችሁ ስሩልን ተጎናችን ቆሙልን ምን አወጣችሁ ስንት ነው መሰበሱቱም በሉን አረጋዋን ማህበር እንግዲህ ከተቋቋመ ብዙ ጊዜ ሆኖታል ይሰራል ይለፋል ከላይ ያሉትም ይመጣሉ ያያሉ ግን እዚህ ጋር አንድ ማነቆ ሆኖ ያዘን ነገር አለ ምክንያቱም የአረጋዋን ማህበር አዳራሽ የሰራው አለ ዲያስፖራ ላይ ያ ቦታ በመሪጆይ ስር ነው ያለው ሁለት አረጋዋን ተብሎ ሊጠራ እየተጣረ ያለ ነገር አለ አረጋዋን አንድ ነው በቀስተ ዳመና ሐዋሳ ላይ የሚታወቀው መሪጆይ ተራዳው ድርጅት ራሱን የቻለ ሌላ ችግርተኛ የሚረዳ ሌላውን የሚያስተዳድር በፈለገ ሰዓት አረጋዋንን ምንንም መደጎም የሚቻል ተራዳው ድርጅት ሆኖ ሳለ አረጋዋን ማህበር ተብሎ የተሰራውን በቀስተ ዳመና ስም የተሰራውን የአረጋዋን ማህበር መሪጆይ ተብሎ ተይዞ ቁጭ ያለ ቦታ አለ አሁን ብዙ አረጋዋኖች ልጆች አሏቸው እነዛ ልጆች ሰርተው ልጆቻቸውን መጦር ሲችሉ መንቀሳቀስ ሲችሉ ካረጋዋን ማህከልም አቅም ያለው ሰርቶ ቤተሰቡን ማስተዳደር ሲችል ያ ቦታ እስከዛሬ ድረስ አረም ተጭኖበት አለ በስልጣና ላይ አዲስ አበባም ላይ ተነስቷል ናዝሬት ላይም ተነስቷል እኛ ምናቀው አንድ አረጋዋን ቀስተ ዳመና ነው ምናቀው እንጂ መሪጆይ የሚባል ድርጅት አናቅም እስከሚባል ተደርሷል አሁን እዚህ ጋር ምን ይጀሊድ ለተባለው ለዚህ ነገር መፍትሄ ተገኝቶ አረጋዋን ማህበሩ ነሳሳት እንዲችልና ለአረጋዋን ማህበሩ ጠቃሚ መሆን የሚገኝ ነገር ካለ ካረጋዋንም ብዙዎች የሷ ቀኝ ክንፍ ሆኖ አረጋዋን ላይ ያሉ ሰዎች አሉ እዚህም ይመጣሉ ከዚህ ደግሞ ይሄዱና እዛ ከሷ ጋር እናለሁ ይላሉ ሰራተኛ ማህበር ላይ ከተያዘ ግን ብዙ ጊዜው ነው ይሄ ጉዳይ እና ይሄንን መፍትሄ ተገኝቶ እልባት የሚያገኝበት ነገር ካለ በሚል ነው ላነሳ ይፈልኩት አመሰግናለሁ ከድጋፉ ጋር ተያይዞ ያለው ጉዳይ ስንጀምርም ሁሉንም ቤት አዳርሰናል አላልንም እጃችንም አጭር ነው አቅማችንም አጭር ነው ይሁን እንጂ አቅም በፈቀደ መጠን ጥቂቱን እንደው ለመድረስ ሞክረናል እያንዳንዱን ቤት አንኳክተን ገብተናል አላልኩኝም የሀገሪቱ አቅም የምታውቁት ነው ይሄ ሁሉ መድረስስ ይቻላል ወይ ከተባለ ለእናንተው ተዋለሁ ግን አቅም የሚችለውን በጣም የተጠቁትን በጣም የተቸገሩትን መድረስ የመንግስትም የህዝብም የዜጋውም ግዴታ ስለሆነ ይህንን እያደረግን ያለነው እኛ ማረግ የምንችለው ነገር ምንድነው አቅም በፈቀደ መጠን እኔም ያቅሜን አሟጥጬ ተጠቅሜ በኔ አቅም የሚፈታ ከሆነ ገፍቼ ሞክሬ የማይቻል ከሆነ አይቻልም ብዬ ለእናንተ አንጥቼ በጋራ የጋራ አድርገን የምንሄድበትን እድል የምናመቻች ነው የሚሆነው በመጨረሻም በመድረኩ ወጣቱ ትውልድ እንዲጠነክርና እነዚህን ከመሰሉ እድሜ ጠገብ አረጋውያን ልምድ እንዲቀስም ለሰላምና አንድነትም እንዲተጋ አረጋውያኑ መልእክቶቻቸውን አስተላልፈዋል ወጣቱ እኮ ስራቶ ነው ቦዘነው እኛ በ60 ሳንቲም በቀን ሰርተናል በኃይለ ሥላሴ መንግስት ዛሬ የተገኘውን እየሰራ ከመንደር ውስጥ ወጣ ብሎ ቢሰራ ራሱን ችሎ ይበላል ዛሬ ስራ ወዳድ አይደለም ሲጃራ ጫት ቃሚ ነው ማን ይሄን ያደረገው ወላጁ ነው ሌላ ማን ነው መንግስት ነው ወላጅ ነው ልቅ ለቆ እንዳይሰራ አድርጎ አገር አሸባሪ ቤት አቃጣይ ሰው ገዳይ ይሆናል ይሄንን እናወግዛለን በእግዚአብሔርም ዘንድ በሰውም ዘንድ እንዲወገዝልን አደርጋለሁ ለአረጋውያን ለአባቶች ለመላ ለማህበረሰቡ ለወጣቱም ለአዋቂውም ለሽማግሌውም ጭምር ሰላም አስፈላጊ ነው ለሁሉም ሰላም ወሳኝና አስፈላጊ እንደሆነ ይታመናል በተለየ መልኩ ደግሞ ለአረጋውያን
ሰላም ወሳኝ ነው፣ አስፈላጊ ነው። መረበሽ የለባቸው፣ መደንገጥ የለባቸው፣ ማሰብ የለባቸው። በቀሪ ህይወታቸው መዝናናት፣ ጥሩ ነገር ማሰብ አለባቸው የሚል እምነት ይኖረናል። ይሄ ሲሆን ግን ወደ እናንተ ልመጣ ነው። አነሰም በዛ ሁላችንም እዚህ ያለን አረጋውያን እኛን ጨምሮ የልጅ ልጅ ጭምር ያላችሁ ናችሁ። ስለዚህ ሰላም የሚጀምረው ከቤት ነው። ከቤት የሚሆን ከሆነ ቁጥር 1 ላይ ቤተሰባችንን ልጃችንን መምከር ነው ያለብን፣ መገሰጽ ነው ያለብን። ባልተገባ መንገድ ሲሄድ ትክክል አይደለም፣ ተሳስተሃል፣ ሰላም ነው የሚበጀው፣ መፈቃቀር ነው የሚሻለው፣ መግባባት ነው የሚሻለው ብለን ልንመክር ነው የሚገባው አባቶች እናቶች። ብቻ ሳይሆን ቅድም አባቴ ሲነግሩን እንደነበረው በ30 ሳንቲም ቀና ደፋ ብለን ተሸክመን ስንኖር ስንሰራ ነበር ነው ሲባል የነበረው። የዛሬ ወጣት ግን እንደዛ አይነት አይደለም። ዝቅ ብሎ መስራትን እንዲለምድ ማስተማር ነው ያለብን። ከትንሽ እንዲጀምር ከትንሽ ተነስቶ ትልቅ መሆን እንደሚቻል ማሳየት ነው ያለብን። ስለዚህ እዚህ አካባቢ ያለውን ነገር በተቻላችሁ መጠን እናንተም ልጆቻችሁን በደንብ መምከር፣ ባለስልጣኑንም በደንብ መምከር፣ ከልምዳችሁ ከተሞክሯችሁ ህይወታችሁ ራሱ አስተማሪ ነው። ከህይወታችሁ ጭምር ማስተማር አለባችሁ። እኛም የአረጋውያን ቀን በዓልን አስመልክተን ያዘጋጀነውን ዝግጅት እድሜና ጤና ሰጥቶን አረጋውያን ለመባል ያብቃን እያልን በዚሁ አበቃን።